ሰላም እንዴት ናችሁ? ዛሬም የአንድ የኢትዮጵያ ብሔራዊ ባንክ ያወጣውን መረጃ ይዤላችሁ መጥቻለሁ እናንተ ማለት ነው። እና ቻናሉን ሰብስክራይብ እና ላይክ እያደረጋችሁ በጣም በደንብ ተከታተሉኝ ማለት ነው። እስቲ ወደ ዜናው እንሂድ። ኢትዮጵያ ብሔራዊ ባንክ ገንዘብ አቅርቦት ሁኔታ በ2016 በጀት ዓመቱ ቁልፍ የሚባሉት ገንዘብ ዝውውሮች አመልክቶ ብሮድ መኒ አግሪጌትስ ረገድ ከፍተኛ ቅናሽ እየተደረገ ነው። ይህም ለዋጋ ግሽበት፣ ለጤናና ለግንባታ አስተሳሰብ መደረጉን አስተዋጽኦ እንዳደረገ ኮሚቴው አሳስቧል። እንዲሁም ከበጀት ዓመቱ ጀምሮ እንዲሁም ሁሉም ገንዘብ ዝውውር አመልካችቶ ዘንድ በመሆኑ ከዛ ያለ እቅድ ታይቷል። ለምሳሌ እስከ ህዳር 2017 ድረስ በኢኮኖሚ ውስጥ እየተዘዋወረ ያለው ጠቅላላ ገንዘብ አቅርቦት ብሮድ መኒ ሰፕላይ 20 በመቶ መሰረታዊ ገንዘብ ቤዝ መኒ ደግሞ የ17 በመቶ ዓመታዊ እድገት ሊያሳዩ ሀገር መሆኑን እናረጋግጣለን እያሉ ነው። ወደ ሌላው ዜና ስናልፍ ፋይናንስ እና ዘርፍ መረጋጋት ይላል። ባንክ ስርዓት ዝቅተኛ የተበላሸ ብድር፣ ከፍ ያለ መጠባበቂያ ሀሳብና በቂ ካፒታል ያለው በመሆኑ ጤናማና የተነጋጋሪ እንደሆነ ኮሚቴው ተገምግሟል። በእነዚህ ጋር ባንኮች እርስ በእርስ የሚገበያዩት ገንዘብ ገበያ የተጀመረ ቢሆንም እያንዳንዱ ባንኮች ዘርፍ ከፍ ያለ ጥራት ገንዘብ የከፈልም ሊኩዊዲቲ እጥረት ተከስቷል። ይህም በግል ባንኮች ዘንድ በሚያቀርበው ከፍተኛ የብድርና የተለዋዋጭ ገንዘብ ሂሳብ ግርመታ ሊሆን ዲፖዚት ሬሽዮ እንዲሁም ዝቅተኛ ትርፍ ተቀማጭ ሀሳብ ኤክስፐርሲ ሪቨርስ ተገልጿል። እነዚህም ገንዘብ ጥራቶችን ለማጥፋት ሀሳብ ችግሮችን በቀረበ ጊዜ ወደ ስራ እንዲውሉ ባንክ ለባንክ ገንዘብ ገበያ እና ብሔራዊ ባንክ አንድ ቀን ውድድር እንዳለ መፍትሄ ያገኘ ነው ተብሏል። ወደ ሌላው ዜና ስናልፍ የፊስካል ሁኔታ በበጀት እንቅስቃሴ ጥሩ አይነት እንደሆነ ቢነገርንም እነዛ እኛ አንፈልግም ብለው የተራሩት ባንኮች አመት ለበጀት ጉድለት ማማ ብሔራዊ ባንክ ብድር እንዳይወስድ ያደረገ መልእክታዊ ባንኮችን የገንዘብ ፖሊሲን አቋም በበጀት የሚከፍል ሆኗል። ወደ ዜና ሌላው ስናልፍ ገንዘብ ፖሊሲ ኮሚቴ ግምገማና ውሳኔ። ገንዘብ ፖሊሲ ኮሚቴ በቅርቡ ቀን ዋጋ ግሽበት ሁኔታ አብረታችና በጥቅሉ የተገበረ የሚገኘው ፋይናንስ ጥቅም ያለው ገንዘብ ፖሊሲ በመጠቀም አስፈላጊ እንደሆነ ተገልጿል። በተለይም በዋጋ ግሽበት እንዲሁም ቢሆንም ከፍተኛ፣ መካከለኛ እና ለተበደረ ከታደሰው ለባለቤት አንድ ሆነው ነው የተገለጹት። መጨረሻም አንደኛ እንዲሁም ቢሆንም ከፍ ብሎ እንደሚታየው ነው። የዋጋ ግሽበት እየቀነሰው የተረጋጋ ወጪ እና ያለምንም ምንዛሬ ተመንዝሮ መኖሩን እናረጋግጣለን ሲባል ብሔራዊ ባንክ ፖሊሲ ተመንዝሮ ሞኔታሪ ፖሊሲ ሬት አሁን ባለበት 15 በመቶ እንዲቆይ ተወስኗል። እንደዚህ አይነት ዜና በቀኑ 3 ጊዜ እንዲደርሰው ከፈለጉ ይህን ቻናል ሰብስክራይብ እና ላይክ በማድረግ
ወደ ቻናላችን ይቀላቀሉ። እናመሰግናለን።